መክፈል የማንችለውን ከፍሎልናል። እኛ መስራት የማንችለውን እግዚአብሔር በልጁ በኩል ሰርቶልናል። ወዳጆቼ ሆይ ይህ ድምፅ የምትሰሙ ሁላችሁ ሕይወት አጭር ናት። ዛሬ እንደር ነገ እንየው አንየው የምናውቀው ነገር የለም። ማንም ሰው በሕይወቱ ላይ ዋስትና የለውም። ዋስትና ያለው የዘላለም ሕይወት ያለው በኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ሰዎች ሁሉ የሚያድን የእግዚአብሔር የምህረት በር ነው። ወዳጆች ሰዎች ኃጢአተኛ እንደሆኑ ያምናሉ። ነገር ግን እንዲድኑ ግን በኢየሱስ ክርስቶስ ማመን አይፈልጉም። ለምን ትሰቃያላችሁ? ነፍሳችን የምትመሰክርብን፣ ሕሊናችን የሚመሰክርብን ሁላችንም ኃጢአተኞች ነው። ከኃጢአት መዳኛ መንገዱ ደግሞ ኢየሱስ ክርስቶስ ብቻ ነው። ከፊት ለፊታችን ባለው ዛሬ ይህንን ስጦታ ይዘንላችሁ መጥተናል። ባለ ልደቱ ሳይኖር ልደት አይከበርም። የልደት በዓል የሚከበረው ባለ ልደቱ ሲኖር ነው። ገና ያሰኘው መብላታችን፣ መጠጣታችን፣ መልበሳችን፣ ለሰዎች መልካም ማድረጋችን ሳይሆን ባለ ልደቱ የሆነው ከድንግል ማርያም የተወለደው ኢየሱስ ክርስቶስ ብቸኛ አዳኝ ነው። ወዳጄ ሆይ ሕይወት አጭር ናት። ዛሬ ኑሩ አትኑሩ አታውቁትም። ሕይወታችሁ ከማለፉ በፊት ከሞት በኋላ ላለው ሕይወት በእግዚአብሔር ፊት ሁላችንም ራቆታችንን ቆመን የምንጠየቀው በሠራነው ሥራ ሳይሆን በኢየሱስ ክርስቶስ ባለማመናችን ነው። በኢየሱስ ክርስቶስ ባለማመናችን የሚደርስብን ፍርድ ከሁሉ የሚበልጠው ፍርድ ነው። ምክንያቱም ኢየሱስ የእግዚአብሔር ልጅ ሰዎችን ሁሉ በመውደዱ እርሱ ስለ ሰዎች ኃጢአት መሥዋዕት ሆኗል። ስለ አንተ ሞቶልሃል። ኢየሱስ ስለሚወድህ ሞቶልሃል። ኢየሱስ ስለሚወድሽ ሞቶልሻል። ከኃጢአት እንድትድኑ የዘላለም ሕይወት እንድታገኙ በኢየሱስ ክርስቶስ እመኑ። ኢየሱስ ክርስቶስ